በከተማ ዳርቻ ላይ ጸጥ ባለች ትንሽ ከተማ ውስጥ ሕይወት ቀስ በቀስ የሚንቀሳቀስና ሰዎች በስም የሚተዋወቁባት ስፍራ ላይ ሊና የምትባል ወጣት ትኖር ነበር። ሊና በትንሽ ካፌ ውስጥ ስትሰራ ቀኖቿን በደስታና በፈገግታ ደንበኞቿን እያስተናገደችና ማታ ወደ ቤት በመግባት የታመመች እናቷን ትንከባከባታለች። በዚህን ወቅት ሕይወት ለሷ ቀላል አልነበረም። አንድ ዝናባማ ምሽት ሁሉንም ነገር እስኪለውጥበት ቅጽበት ድረስ። እናም አንዳንድ ጊዜ ትንሹ የደግነት ተግባር ሕይወትን ለዘላለም ይለውጣል። ይህ የሊና ታሪክና የብሌነር ወጣት ኢታን ታሪክ ነው። ሊና በተፈጥሮዋ ቀለል ያለችና ደግ ልብ ያላት ስትሆን ብሌነሩ ኢታን ደግሞ በእውነተኛ ፍቅር የማያምንና የማያውቅ ወጣት ነው። እድል ሁለቱን ወጣቶች አንድ ላይ እስኪያመጣቸው ድረስ። ግንኙነት። ሊና በትንሽ ካፌ እየሰራችና የታመመች እናቷን ቤት ስትረዳ መካከለኛ ሕይወት ትኖራለች። አንድ ዝናባማ ምሽት አንድ የማታውቀው ሰው በመንገድ ዳር ጎማ ይዞ ሲታገል አየች። ምንም ሳታመነታ ለመርዳት ትሮጣለች። ሊና ጌታዬ ሆይ አትጨነቅ፣ አንድ ሰው እንዲረዳ እደውላለሁ፣ የደከመ ይመስላል፣ ለአፍታ ተቀመጥ ትለዋለች። ሰውየው አመሰግናለሁ ብሎ ማንም ሰው እንዲያውቀው ስላልፈለገ አቀርቅሮ ከመኪናው ጋር ይታገላል። ሰዎች ብዙውን ጊዜ ያልፉት ነበር። ያ እንግዳ ሰው ኢታን ነበር። ማንነቱን ደብቆ ሕይወቱን ከቅንጦት አርቆ ራሱን የሚፈትን ብሌነር። ያደገው ግንኙነት። በማግስቱ ጠዋት ኢታን በሊና ካፌ ውስጥ ታየ። በጸጥታ ተቀምጧል። ለእያንዳንዱ ደንበኛ ሞቅ ያለ ፈገግታ ስትሰጥ እያያት ሊና በየቀኑ ወደ ካፌ መመላለስ ይጀምራል። ኢታን ሁልጊዜ ሁሉንም ሰው በእንደዚህ አይነት ደግነትና ክብር አስተናግደሽ ትችያለሽ ይላታል። ሊና ለምን አይሆንም? ፈገግታ ምንም አያስከፍልም፣ ነገር ግን የአንድን ሰው ቀን ሙሉ ብሩህ ያደርገዋል ትለዋለች። ኢታን እሷን ማድነቅ ይጀምራል። እሱ ማን እንደሆነ አታውቅም እና ይህ የእሷን ደግነት የበለጠ ንጹሕ ያደርገዋል። የማስያዛ ጊዜያት። ሳምንታት አልፈዋል። ኢታን ሊናን በድብቅ መርዳት ይጀምራል። ነገሮችን በካፌዋ ውስጥ በማስተካከል ለእናቷ መድኃኒት የሚሆን ስጦታዎችን ይሰጣታል። ግን ስሙን ወይም ሀብቱን ፈጽሞ አይገልጽላትም። ሊና በማሾፍ አንተ ምስጢራዊ ሰው፣ ቤተሰብ የለም፣ ሥራ የለም፣ ግን ሁልጊዜ እዚህ ትታያለህ ትለዋለች። ኢታን በፈገግታ ለመመላለስ ምክንያት ኖሮኝ ቢሆንስ የሆነ ሰው ፍለጋ ፈገግ በማለት መልስላታል። ግጭት። አንድ ቀን ሊና ሰዎች ስለ ኢታን ሲያወሩ ሰማች። የመንደርተኛ ደንበኛ ወሬ። ያንን ሰው አትመኑ፣ ቤተሰብን ከሚያፈርሱ ትላልቅ ነጋዴዎች ጋር ግንኙነት አለው፣ እሱ አደገኛ ነው ሰዎች ሲባባሉ ሊና ትሰማለች። ልቧ ይሰበራል። የተሳሳተውን የሰውየውን ወሬ ታምነዋለች። ራሷን ከኢታን ታገላለች። ሊና ኢታንም ዋሽተኸኛል፣ ማን እንደሆንክ እንኳን አላውቅም፣ እባክህ አትመላለስ እዚህ። ኢታን ዝም አለ። እስካሁን እውነቱን መናዘዝ አልቻለም። ብዙም ሳይቆይ ሊና ከካፌ ቤት ትባረራለች። ኢታን እሷን ለመርዳት ነገሮችን ያስተካክላል። እውነተኛ ማንነቱንም በዚሁ ብዙ ሰዎች በተሰበሰቡበት ያወጣል። ስሜ ኢታን ሃርት እባላለሁ፣ ሀብታም ነኝ። ሊና ግን ይህን አታውቅም። ማንነቴ ሳታውቅ ረድታኛለች። ፍቅር
ለገንዘብና ለስልጣን ደንታ እንደሌለው አስተምራኛለች። ማንም ህልሟን እንዲወስድባት አልፈቅድም። እኔም በተራዬ በሚችለው እሷን ማገዝ እፈልጋለሁ። ይህ እውነት ሁሉንም ሰው ያስደነግጣል፣ ሊናንም ጨምሮ። ሊና እንደተጋደች ይሰማታል በካፌ ባለቤቶቹ። ግን ደግሞ የኢታን ፍቅር ከልብ እንደነበረ ተገነዘበች። እሷን የመረጣት እንደ ቢሊዮነር ሳይሆን ደግነትን የሚሻ ሰው አድርጎ ነበር። ሊና እውነትን ልትነግረኝ ይገባ ነበር፣ ግን ልብሽን አሁን አይቼዋለሁ ይላታል። እና ምናልባት ዋናው ነገር ያ ነው ኢታን። እኔ የምፈልገው አንቺን ማስደሰት ብቻ ነው፣ በሀብቴም ሆነ ያለ ሀብቴ። እና ስለዚህ ታሪካቸው ይጀምራል። ፍቅር በሀብት ላይ ሳይሆን በመተማመን በአክብሮትና በቀላል የደግነት ተግባር ላይ ሲመሰረት መሰረቱ ጠንካራ ይሆናል። በዚህ ታሪክም ቀላል የሴት ልጅ ደግነት ሁሉንም ነገር ሲለውጠው አይተናል። መልካም ጊዜ።